ወራህመቱላሂ ወበረካቱ። የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እኔ ዙዙ ነኝ እና ሰብስክራይብ፣ ላይክ፣ ሼር አድርጉልኝ አደራችሁ እላለሁኝ። አደራ ብያለሁኝ። እኔ ስራ የለኝም፣ ቤት ነኝ። ያው ስንት ወራት ዩቲዩቤን እንዲያስብልኝ ገቢ እንዲያስገባልኝ እፈልጋለሁኝ። እህቶቼ፣ ወንድሞቼ፣ ቤተሰቦቼ ሰብስክራይብ አድርጉልኝ፣ ላይክ ሼር አደራችሁ ነው የምለው እና አደራ እላችኋለሁ እና አለምናችኋለሁ። እሺ በሉኝ ነው የምላችሁ። ዛሬ የመጣሁበት ጉዳይ ሳይዘጋብኝ ትንሽ አውርቼ ልውጣ ብዬ ነው። ያው እንደተለመደው እና አብርሽና ሩታ ጉዳይ ነው። ዛሬም እንደዛ ጓደኞቻችሁ ሲባሉ ሲጨቃጨቁ ያያለሁ። አረ የእነሱ ማጣጣ በዛ፣ የሰፋ መጣ። አሁን ደግሞ ያገረሸ መጣ። በጣም ነው ያሳዝነው። ለዚህ ውስጥ ሁሌ መንስኤ አንድ ሩታ ሆነች። ሰሞኑን እንታረቅ ብሎ ሲያባብል ሲለማመጥ በቃ እልክ ይዟት ችክ ያለች ይህ አሁን ደግሞ መልሶ አገረሻና ለዚህ በቃ እና እኔ በጣም የምናደድባቸው ሰዎች አንድ ሩታ ሆነች ራሷ በአሁኑማ በበፊቱ አይደለም፣ በአሁኑ አቤል አንድ ቁጥር ነው። አቤል ሩታ ሄርሜላ በቃ እኔ እንጃ በጣም አስቸጋሪ ሆናችኋል። ኧረ አንቺ እኮ የችግሩ ባለቤትሽ ነሽ ሩታ፣ ራስሽን አስተካክይ፣ ህይወትሽ ነው የምልሽ እና አቤልና ሄርሜላን ተያቸው። በተለይ አቤል ተይ። ከመጀመሪያ ከዱባይ ሰርግ አድርጋችሁ ከገባችሁ ጀምሮ ይኸው የበጠበጠ ውስጥ ለውስጥ እንደ ወዘቃ ያተራመሰ ተጣብቆ እንደ መዥገርና እንደ ወዘቃ የእናንተ ህይወትን ለዚህ እስከ ዛሬ ድረስ እንድትበቁ ያደረገ አንድ አቤል ነው እና ምንም ማድረግ አይቻልም። እስኪ አንቺ ህይወትሽን አስተካኪ፣ ትዳርሽን አስተካኪ ነው የምልሽ። ከህይወትሽ አውጪያቸው እነዚህ ሰዎች። ኧረ ሩታ፣ ኧረ አላህን ፈሪ። እስኪ ችክ አትበይ፣ ልክም አትበይ። አጉል ለከኝነት ይቅርብሽ። ወይ ፍቺው ወይንም ትዳርሽን አስተካኪ። ሁሌ የተንዛዛ የተጨቃጨቃችሁ እንደዚሁ መቀጠል አይሰለቻችሁም እንዴ?